ሌላኛው ኮምፖነንት እንግዲህ አክቲቪቲ ነው። አክቲቪቲ ደግሞ እንግዲህ የህፃኑን የጡንቻ ጥንካሬ ወይንም እንግዲህ እንቅስቃሴ መስል ሆኖ እንግዲህ የምንለካበት እንግዲህ አንደኛው ኮምፖነንት ነው። ይሄ ክፍል እንግዲህ በምጥ ወቅት የደረሰበትን እንግዲህ የኦክሲጅን እጥረት ካለ ወይንም እንግዲህ የጡንቻ መላላት ካለ እነዛን አሰስ ለማድረግ ይጠቅመናል ማለት ነው። ሶ አክቲቪቲን እንግዲህ እንዴት አድርገን ነው አሰስ የምናደርገውና ስኮር የምናደርገው እንግዲህ የህፃናቶቹን እንግዲህ የእጆችና እግሮቻቸውን እንዴት አድርጎ ነው የሚያንቀሳቅሱት የሚለውንና እንግዲህ ምን ያህል እንግዲህ መታጠፍ ይችላል የሚለውን ነገር እንግዲህ እናያለን። ሶ መች ነው ዜሮ የምንሰጠው፣ መች ነው እንግዲህ አንድ የምንሰጠው፣ መች ነው ደግሞ እንግዲህ ሁለት የምንሰጠው የሚለውን ነገር በምናይበት ጊዜ እንግዲህ ዜሮ የምንሰጠው እንግዲህ ፍሌክስድ ከሆነ ወይንም ሊምፕ ከሆነ ዜሮ እንሰጣለን። ይሄ ማለት ምን ማለት ነው? እንግዲህ ህፃኑ ምንም አይነት እንግዲህ እንቅስቃሴ የለውም ወይንም እንግዲህ እጆቹና እግሮቹን እንግዲህ ተዝልፍልፍ እንዳሉ አይነት ነው የምንመለከተው። ሶ እጆቻቸውን በምታነሱበት ጊዜ ተመልሶ እንደ ገመድ ይወድቃል ማለት ነው። ስለዚህ በዚህ ጊዜ ዜሮ ትሰጣላችሁ ማለት ነው። ሶ እንግዲህ ከመስል ጋር በተገናኘ ሃይፖቶኒያ እንዳለ የሚነግረን በተጨማሪም እንግዲህ አስፋግዣ ጋር በተገናኘ አስፋግዣ እንዳለ እንግዲህ የሚጠቁመን አይነት አሰስመንት ኮምፖነንት ነው። እንግዲህ መች ነው አንድ የምንሰጠው እንግዲህ ህፃኑን እጆችና እግሮቹን እንግዲህ በትንሽ ታጥፈው እናያለን። ይሄም እንግዲህ ሳም ፍሌክሽን ይኖራሉ ማለት ነው። ስለዚህ እጆችና እግሮቹ በትንሽ ታጥፈው እናያለን። ነገር ግን እንግዲህ በራሳቸው ጥረት እንግዲህ እንቅስቃሴ ለማድረግ አይጥሩም ማለት ነው። ስለዚህ በዚህ ጊዜ አንድ እንሰጣለን። ሁለት የምንሰጠው መች ነው? እንግዲህ አክቲቭ የሆነ ሙቭመንት በሚኖርበት ጊዜ ነው። ይሄ ማለት እንግዲህ ህፃናቶች በጣም ንቁ የሆኑ ህፃናቶች ናቸው። እጃቸውን ደረታቸውን እንግዲህ በማጠፍ እንግዲህ ይንቀሳቀሳሉ ማለት እጃቸውን እግሮቻቸውን እንደፈለጉ ያወራጫሉ። ሰው ይሄ እንግዲህ የህፃናቶቹ የነርቭ ስርዓትና የጡንቻ አቅም እንግዲህ በጥሩ ሁኔታ ላይ እንዳለ የሚነግረን ነው ማለት ነው። ስለዚህ በዚህ ጊዜ ሁለት እንሰጣለን። ሶ እዚህ ላይ እንግዲህ ማስታወስ የሚያስፈልገው እንግዲህ ይሄን አሰስ በምታደርጉበት ጊዜ እናንተ እንግዲህ ስቲሙሌት አድርጋችሁ ከምታዩት ልክ እንግዲህ ስፖንታኒየስሊ በራሳቸው ፍቃድ የሚያደርጉትን እንቅስቃሴ ነው በደንብ አድርጋችሁ እንግዲህ መመልከት ያለባችሁ ከስቲሙሌሽን አንጻር ማለት ነው። ስለዚህ በዚህ ወይ እንግዲህ ይሄን ኮምፖነንት አሰስ ታደርጋላችሁ። ቀጣይ ኮምፖነንት እንግዲህ ሪስፓይሬሽን ነው። ስለዚህ ሪስፓይሬሽን እንግዲህ የህፃናቶቹን የመተንፈስ ችሎታና በተጨማሪም እንግዲህ ተነፋፈስ ጥራታቸውን እንግዲህ የምንለካበት እና ወሳኝ የሆነ እንግዲህ አምስተኛው ኮምፖነንት ነው። ሶ ይሄን በምንለካበት ጊዜ ትንፋሽ ፍጥነቱንና የትንፋሽ ፍጥነቱን በተጨማሪ ዴፕዝ የምንለው ነው ወይንም ጥልቀቱንና የጩኸት ጥንካሬውን እንግዲህ በደንብ አድርገን አሰስ እናደርጋለን። እንግዲህ መች ነው 0 ነጥብ የምንሰጠው፣ መች ነው 1 ነጥብ የምንሰጠው፣ መች ነው 2 ነጥብ የምንሰጠው የሚለውን ነገር በምናይበት ጊዜ እንግዲህ 0 ነጥብ የምንሰጠው እንግዲህ ሪስፓይሬሽኑን ቼክ በምታደርጉበት ጊዜ ምንም አይነት ሪስፓይሬሽን ከሌለ እንግዲህ እንዴት ነው ሪስፓይሬሽኑን ቼክ የምናደርገው? ደረት አካባቢ ምንም አይነት እንቅስቃሴ ከሌለ የትንፋሽ ድምጽ ማይሰማ ከሆነ 0 ነጥብ ትሰጣላችሁ። ይሄ እንግዲህ በጣም እንግዲህ ላይፍ ትሬቲንግ የሆነ ኮንዲሽን ነው። ስለዚህ በዚህ ጊዜ ሪሳስቴሽን ሁላ ሊያስፈልግ ይችላል። ስለዚህ 0 ትሰጣላችሁ። 1 ነጥብ የምትሰጡት መች ነው? እንግዲህ ህፃናቶቹ በትንሹ ይተነፍሳሉ፣ ነገር ግን እንግዲህ ትንፋሹ እንደ ግራንቲንግ አይነት ወይንም እንግዲህ መደበኛ ያልሆነ ወይንም ኢሬጉላር የሆነ ብሪዚንግ ይኖራቸዋል። ስለዚህ በተጨማሪ በሚያለቅሱ በት ጊዜ በጣም ዊክ የሆነ የለሆሳስ አይነት እንግዲህ ክራይንግ ነው የሚኖራቸው። ይሄ እንግዲህ የትንፋሽ ችግር ወይንም ሪስፓይራቶሪ ዲስትረስ እንዳለ የሚጠቁመን ነው ማለት ነው። በዚህ ጊዜ ስንት ትሰጣላችሁ? 1 ነጥብ ትሰጣላችሁ። 2 ነጥብ የምትሰጡት እንግዲህ መች ነው? እንግዲህ ህፃኑን እንግዲህ እንደወጣ በጣም በከፍተኛው ሁኔታ በሚጮህበት ጊዜ 2 ትሰጣላችሁ። ይሄ እንግዲህ ሳምባው በአየር መሞላቱንና እንግዲህ ተነፋፈስ ስርዓቱ እንግዲህ በጥሩ ሁኔታ ላይ እንዳለ የሚያረጋግጥልን ነው ማለት ነው። ሁሌም ማስታወስ ያለባቸው እንግዲህ ሪስፓይሬሽን እና ፐልስ በጣም የተያያዙ ናቸው አይደለ? ስለዚህ የትንፋሽ ሁኔታ በጣም ደካማ ከሆነ የልብ ምቱን በዛው ልክ ምን ሆነ ይሄዳል እየቀነሰ ሊመጣ ስለሚችል እንግዲህ የነዚህ ሁለቱን እንግዲህ አሰስ በምታደርጉበት ጊዜ በስነ ስርዓት እንግዲህ አሰስ ማድረግ ያስፈልጋል ማለት ነው። ሶ እንግዲህ እነዚህ አምስቱን ኮምፖነንት እንደዚህ ካየን እንዴት አድርገን ነው ደግሞ ከ10 የመጣውን ውጤት ኢንተርፕሬት ማድረግ የምንችለው የሚለውን ነገር በምናይበት ጊዜ እንግዲህ እነዚህን አምስቱን ኮምፖነንት አሰስ አድርጋችሁ እንግዲህ ስኮራችሁ ከ7 እስከ 10 መካከል ካለ ኖርማል የሆነ ስኮር ነው ማለት ነው። ስለዚህ የየዕለት ተዕለት ስራችሁን ወይንም ኢሰንሻል ኒውቦርን ኬርን ማድረግ ያስፈልጋል፣ መቀጠል ያስፈልጋል ማለት ነው። እንግዲህ ስኮራችን ከ4 እስከ 6 ካለ እንግዲህ ሞዴሬት የሆነ ዲስትረስ እንዳለ የሚነገር ነው። ስለዚህ ይሄ ልጅ ምን ያስፈልጓል ማለት ነው? ሳፖርት ማድረግ ያስፈልጋል። በምንድነው ሳፖርት የምናደርገው? ኦክሲጅን በመስጠት ሊሆን ይችላል፣ ስቲሙሌሽን በማድረግ ሊሆን ይችላል ማለት ነው። እንግዲህ ስኮራችን ከ0 እስከ 3 ከሆነ እንግዲህ ይሄ የሚያሳየን በጣም ሲቨር የሆነ ዲስትረስ ውስጥ እንዳለ የሚነግረን ነው ማለት ነው። ስለዚህ ይሄ ልጅ ምን ያስፈልጋል? ኢሚዲየት የሆነ ሪሳሲቴሽን ያስፈልጋል
ያስፈልገዋል ማለት ነው። ስለዚህ በዚህ መልኩ እንግዲህ ኢንተርፕሬት እናደርጋለን። ሶ ቀጣይ እንግዲህ ኪውዞች አሉ። ለነዚህ ኪውዞች ደግሞ እንግዲህ መልስ አለ። ዘን ፋይናሊ ደግሞ አንድ ጥያቄ አለች። እሱን ደግሞ መጨረሻ ላይ እንግዲህ እናንተ ኮመንት ላይ ታስቀምጡልኛላችሁ። የመጀመሪያው ኪውዝ እንግዲህ ሶ አይ ሆፕ ይሄ ቪዲዮ እንግዲህ እንደተጠቀማችሁ ተስፋ አደርጋለሁ። ሶ ለዚህ ቻናል እንግዲህ አሁንም አዲስ ከሆናችሁ ሰብስክራይብ አድርጋችሁ እንደዚህ ከነርሲንግ ጋር የተገናኙ ቪዲዮዎች እንዲደርሳችሁ ያድርጉ። እንግዲህ በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜን ተመኘውላችሁ። ታንክ ዩ